ጠዋት ስነሳ እናቴ ከጎረቤት እሳት እንዳመጣ ትልከኝ ነበር። እኔም መንደር ስላክ በጣም ደስተኛ ስለነበርኩ የሌሊት ልብሴን ድቡንቡን እንዳረኩ የእሳት መጫሪያ ገይልን ይዤ በጤዛው መሃል እየበረርኩ ነበር የሚሄደው እና እሳቱ እስኪጫርልኝ ድረስ ለትንሽ ደቂቃ ቁጭ ብዬ እግሬን አንፈራጥጬ እሳት ሞቅ ነበር። ከዛ እሳቴን ይዤ እየበረርኩ ወደ ቤት እመለስ ነበር። አብዛኛውን ጊዜ ጠዋት ስነሳ ጠዋት ከተነሳው የሚያዝናናኝ አንድ ጉዳይ ነበር። ምን አትሉ? ድሮቻችን እንዴት መስላችሁ? ገጠር ላይ የዶሮ ማደሪያ ቤት ውስጥ ነው የሚሰራላቸው። ከፍ ያለ ቆጥ ነገር ላይ አውሬ እንዳይበላቸው ተብሎ እዛ ጋር ነው የሚያድሩና ጠዋት ቀድሞ የሚወርደው አውራ ዶሮ ነበር። ለምን ካላችሁ ሴት ዶሮዎች እንዲያመጡት። ከዛ እያለ እስኪ ወርዱለት ይጠባበቃል። ሴቶቹ ራሱ ይፈሩ ነበር። በቃ ተሽቆጥቁጠው ታሽተው ተጨንቀው ምናምን ከብዙ መተፋፈቅ በኋላ ነበር የሚወርዱት። ከዛ አንዷ ዶሮ ብር ብላ ተወርዳ ትሮጣለች። ሚለቃት ክንፉን ዘረፈፍ ያደርግና ተከትሏት ይሮጣል። ጓሮውን እያዞረ እያጣደፈ ያዳክማታል። መጨረሻ ላይ አማራጭ ስታጣ ትሰጠዋለች። እሱም በብስጭት ራሷን በጥርሱ ነክሶ ጉድ ይሰራት ነበር እና ይሄ ትዕይንት በቃ በጣም ፈን ያደርገኝ ስለነበር አውሳይን እንደለበስኩ ነበር ወጥቼ የማያቸው። ከዛ በዚህ ተዝናንቼ ምናምን ሰዓቴን ሙቄ ስጨርስ ከብትና በጎቼን ይዤ ጌሳዬን ለብሼ ወደ መስክ ወርድ ነበር። የልጅነት ትዝታዬ በገጠር በቃ ተዝቆ አያልቅም። ግን ከሁሉ በላይ መቼም የማረሰው ከብቱ በጉ ሜዳ እየበላ እኛ ከዛ ንጹህ ወንዝ የምንራጨው የምንቦጫረቀው ጉሬዛነን እያልን ከዛፍ ዛፍ የምንዘለው የእሳት ዳሩ ጨዋታ ስማ መቼም የማረሰው የልጅነት ትዝታዬ ነው። እና ስሙሬ በዚህ መንገድ የመጣ ብላቴና ነው። አሁን ጀማሪ ዩቲዩበር ሆኗል። እስኪ አበረታቱት። ያደገበትን የኖረበትን በደንብ የሚያውቀውን ወግ፣ ባህል፣ አኗኗር፣ ማህበረሰቡን ተዝቆ የማያልቅ ፍቅር፣ በጠንካራ ማንነት ላይ የተመሰረተ እምነት፣ በአጠቃላይ የገጠሩ ንጹህና የማያረጅ ውበት ለዓለም ሊያሳይ ተነስቷልና ሰብስክራይብ በማድረግ አበረታቱት። ጉልበታችሁን ገንዘባችሁን ሳታወጡ ጣታችሁን ብቻ በማውጣት የዓላማው አጋር የሆኑ ይላል ስሙር። እንግዲህ ገጠር ላይ በጣም የሚገርም ነገር ነው። ተወርቶም አያልቅም። ገጠር በተለይ የገጠር ትዝታ ያለባችሁ ኢትዮጵያውያን፣ ኤርትራውያን ገጠር ላይ ልክ እንደኔ ጌሳ ለብሳችሁ ከብት ጠብቃችሁ በዛ በንጹህ ወንዙ ታራጭታችሁ በጤዛው በቀጭኗ መንገድ እንደኔ እሳት ለመጫርም ሆነ ለሌላ ጉዳይ ጠዋት ተለካችሁ የምታውቁ በቃ በጣም የሚገርም ትዝታ ነው ያለውና ገጠር ሀሳቤ ይገባባችኋል ብዬ አስባለሁ። አብሮነቱ፣ መተሳሰቡ በቃ ያለው የሰው ፍቅር ምናምን እንግዲህ ገጠር ላይ በጣም ይለያል። ማስመሰል የለም። የእውነታቸውን የልባቸውን ነው የሚያወሩ። ወሬያቸው ራሱ በቃ ስርዓት አለው። ቀስ ብለው ነው የሚያወሩት። ወጋቸው በምሳሌ ነው። አባቴ ሁሉን ነገር በምሳሌ ነው የሚያስረዱ እና ገጠር ያደጋችሁ ይህን በደንብ ታውቁታላችሁ። ትዝታችሁን ለመቀስቀስ በቂ ምክንያት ይሆናል ብዬ አስባለሁ። ወደፊት ይህ ቻናል በደንብ ሲያድግ እቃዎችን ሳሟላ በደንብ የገጠሩን ጉዳይ ፍንተው አድርጌ ለዓለም ማሳየት እፈልጋለሁ። ዛሬም በቻልኩት መጠን በዚች ባለች ካሜራ
እያሳያችሁ ነውና ሰብስክራይብ ያደረጋችሁ አበረታቱኝ፣ ቻናሌን አሳድጉልኝ። ያው ትልቅ ህልም ነው ያለኝ። ተጽዕኖ ፈጣሪ ዩቲዩበር መሆን እፈልጋለሁ። ከዚህ ጀምሬያለሁ ማለት ነው። የምትፈልጉትን ነገር ደግሞ በኮሜንት ንገሩኝ፣ ጻፉልኝ። ምን እንደምሰራላችሁ ብትጠቁሙኝ በደንብ ለእናንተ እንዲሆን አድርጌ አዘጋጅላችኋለሁ። የእሳት ዳሩ ጨዋታ፣ በቀሉ መጥበሱ ምናምን የቱ እንደናፈቃችሁ ንገሩኝ። እንግዲህ ገጠር ላይ ስለሆንኩ ሁሉንም ነገር ማድረግ እችላለሁ። ከፈለጋችሁ እናቴ ወፍጮ ስትፈጭ አሳያችኋለሁ ምናምን በቃ ሁሉም እያንዳንዷን ኤቭሪቲንግ ነገሩን ገጠር ላይ በደንብ አስጎበኛችኋለሁ። ክቡራን ኢትዮጵያውያን፣ ኤርትራውያን በተለይ በሰው ሀገር ያላችሁ ትዝታችሁን በደንብ ትተዝታላችሁ። በዚህ ቻናል ስሙ ዩቲዩብ አላማው ለዚህ ነው ማለት ነው። ዘወትር አርብና ቅዳሜ ከምሽቱ 2 ሰዓት ላይ ሁሌም ትጠብቁኝ እመጣለሁ። ለዛሬና በቃው። ቻው። እንወዳችኋለን። እናንተስ? ይወዷቸዋል ወንድም አለ።